ሰላም ሰላም ለእናንተ ይሁን ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ በክርስቶስ ብዝት ትርፍ ይበልላችሁ። ዛሬ አንድ ነገር ልልላችሁ ነው። ምንድነው ይሄ? ምንድነው ይዛ እየመጣችሁ ነው የምትሉት? ይሄ እንግዲህ ብርጭቆ ነው እንደምታዩት፣ ወተት የሚጠጣበት ወይ ሻይ የሚጠጣበት ብርጭቆ ነው። ይሄ ብርጭቆ እቃ እያጠብኩኝ ቶሎ ቶሎ እያልኩኝ በጣም እቃ በዝቶብኝ ሳላስተውል ነበረ እንትን ያልኩት ማለት ነው። እቃ ማጠቢያ ውስጥ ዝም ብዬ እቃዎቹን የቆሸሹ እቃዎቹን እየሰበሰብኩኝ እያስቀመጥኩበት ባለው አጋጣሚ እቺ ስኒ እንደምታዩት ስኒ ናት እዚህ ውስጥ ያለችው፣ በደንብ ይታያችኋል ብዬ አስባለሁ። ስኒ ናት እዚህ ውስጥ ገባች፣ እዚህ ብርጭቆ ውስጥ ገባች ማለት ነው። እዚህ ብርጭቆ ውስጥ ስትገባብኝ በጣም ብዙ ነው የታገልኩት ስኒዋን ለማውጣት። በጣም ውሃ አጠራቀምኩበት፣ በዘይት አደረኩኝ፣ እንዲሁም ደግሞ ሳሙና አድርጌ ከውሃ ጋር አስቀመጥኩት ምናምንና ብዙ ነው የታገልኩትኝ ይሄን ስኒ ከዚህ ብርጭቆ ውስጥ ለማውጣት ማለት ነው። ነገር ግን አልቻልኩትም። ወር አካባቢ ሞልቶታል። እቺ ስኒ ለማውጣት ያልታገልኩት ነገር የለም፣ ያላደረኩት ነገር የለም ማለት ነው። ምን ልላችሁ ፈልጌ ነው፣ ይሄንን ስኒ ማሳያችሁ፣ ይሄን ብርጭቆ ማሳያችሁ። እንደምታዩት ለማውጣት ብዙ ታግያለሁ በእጄ። ይሄው ብሎ አይወጣም፣ አይሽከረከርም። እዚህ ውስጥ ገባ። ለምን እዚህ ውስጥ ገባ? ይሄ ከፍ ይላል፣ ግን ትልቅም አይደለም ትንሽም አይደለም። ይሄም ስኒ ደግሞ ትልቅም አይደለም ትንሽም አይደለም። ገባ። እንዲህ ሳደርገው ድምጽ ይኖረዋል፣ ግን አይወጣም። ለምንድን ነው ይሄን ስኒ ያመጣሁት? ይሄን ነገር ሳይ ምን ትዝ አለኝ? አንድ ነገር ትዝ አለኝ ማለት ነው። አንዳንድ ጊዜ እያሰብንም ሆነ ሳናስብም የሚሆነው ነገር በጣም ልክ እንደዚህ ብርጭቆ ነው፣ ከውስጥ የማይወጣ ነው የሚሆነው ማለት ነው። ውስጣችን የማይወጣ ነገር ይሆናል። ብንታገለው ብንለፋው ምናምን የማንረሳ ነገር ይሆንብናል ማለት ነው። ምን ልላችሁ ነው ቤተሰቦቼ? አንዳንድ ጊዜ ብዙ ጊዜ በተደጋጋሚ ነው ይሄ ነገር። እናቶችም አባቶችም በጣም ብዙ ሰዎችም ይሉናል፣ ይመክሩናል እንደ ምክርም ማለት ነው። እና መጥፎ ቃል አታውጡ፣ መጥፎ ቃል ጠባሳ ሆኖ ይቀራል፣ ከንግግር ዱላ ይሻላል ይላሉ እናቶቻችን። እና ትክክል ናቸው። ከንግግር ዱላ ይሻላል። በዚህ ሁሉም ሰው የተነጋገረበት ነገር ነው። እና ከአንደበታችን የሚወጡ ቃላቶች ልክ እንደነዚህ ስኒ የማይወጡ ናቸው ከገቡ ማለት ነው። ግን ይሄን ስኒ እኔ ፈልጓለሁ፣ እንዲወጣልኝ ፈልጋለሁ፣ ብርጭቆንም እፈልጓለሁ፣ ግን ላወጣው አልቻልኩትም ማለት ነው። እና ውስጥ የሚገባ ንግግር አንድ ጊዜ መጥፎ ሆኖ ሰብሮ ከገባ የሚጥል ጠባሳ አለው፣ የማይድን ነገር አለው ማለት ነው። ንግግር በጣም ነው የሚጎዳው፣ በጣም ነው ውስጥን የሚሰብረውና ልክ ይሄንን ብርጭቆ ታግዬ እንዳወጣሁት ላወጣው እንደፈለኩና አልወጣም እንዳለኝ አንዳንድ ንግግሮችም እንደዛው ናቸው፣ አይወጡም። ልርሳ ብትል አትረሳም። ይሄን ብርጭቆ እዚህ ውስጥ ገብቷል አይደለ? ታግዬ አቃተኝ፣ ግን አማራጭ ስላሌለኝ ቁጭ አደርገዋለሁ። ንግግርም እንደዛው ናቸው። ልናወጣቸው ብንፈልግ ልንረሳቸው ብንፈልግ ከውስጣችን አይወጡልንም፣ አይረሱልንም። ስለዚህ ነው እንደዚህ ብርጭቆ የእናንተ ቃላት የእናንተ መጥፎ ንግግራት ወይ መጥፎ ድርጊት እንደዚህ ስኒ እዚህ ብርጭቆ ውስጥ ገብቶ እንደቀረ የሰው ውስጥም ገብቶ እንዲቀር አትፍቀዱ እባካችሁ። ብዙ ጊዜ እላለሁ ማለት ነው። ንግግር ቃላት መጥፎ ነው። አንድ ሰው የራሳችን ከሆነ መክረን መመለስ፣ መጠየቅ፣ ትህትና ማድረግ እንኳን እኛ ሰው እኮ ማለት ነው ምድርና ሰማይን የፈጠረው አምላክ እኛን የፈጠረው አምላክ ራሱ እስከ ስንት ጥፋታችን ይቅርታ አድርጎልን ምሮን እያለፈ ነው አይደለ እንዴ? አንድን ነገር ሰው ላይ ባየን ቁጥር፣ አንድን ነገር በኮሽታን ባየን ቁጥር ሰዎችን ተናግረን፣ ሰዎችን በመጥፎ ቃላት አስቀይመን፣ ሰዎችም ራሳቸውን ጠልቶ፣ ሰዎችም ራሳቸውን ሰዎችንም አቁስለን በዛ መጥፎ ንግግርም እኛም ያልሆነ ቦታ ያልሆነ ነገር ከምናገኝ እንደዚህ ብርጭቆ ታግሎን አቅቷቸው እየፈለጉንም ቢሆን ቁጭ እንዲያደርጉን አታድርጉ። በቃ አታድርጉ። ብዙ ነገር ነው የሚታለፈው በዚህ ምድር ላይ እንኳን ጥቂት ነገርና እንደዚህ ብርጭቆ ወይ እንደዚህ እዚህ ውስጥ ገብቶ እንደቀረ ሲኒ እየተፈለጋችሁ ግን መውጣት አቅቷችሁ እንግዲህ
ጥግ ወይ ደግሞ ለመጣል እንዳትበቁ አደራ በፈጣሪ ስም እላችኋለሁ። አንድነትን ሆነ ፍቅር በመተው በመግባባት በብዙ ነገር ይታለፋልና ፈጣሪ አምላክ ባለን ግንኙነት ላይ ባለን ስራ ላይ ባለን ነገር ላይ ከጎናችን ያሉትንም ሰዎችም ይሆናል ከቤተሰብም ጋር ይሆናል ከስራችንም ጋር ይሆናል። ልክ እዚህ ውስጥ ገብታ እንደቀረችው ሲኒ እንግዲህ እዚህ ቦታ ሁለቱም ናቸው ተፈላጊነቱ። ሲኒውም ይፈለጋል፣ ብርጭቆም ይፈለጋል። ግን ሁለቱም መውጣት ስላቃተው ለምንም ስለማይሆን እያሳዘነኝም እየፈለኩትም ግን አማራጭ የለኝም አርቄ ከአይኔ ፊት አስቀምጠዋለሁ ማለት ነው። ለመጣልም አሳዝኖኛል እንግዲህ እንዳልኳችሁና ምን ልላችሁ ነው፣ በጣም ጥግ ድረስ እየወደድ ነው፣ ጥግ ድረስ እያከበር ነው። ግን በንግግር ሆነ በድርጊትም ሆነ ለሚያስቀይመን ነገር ለሚጎዳን ነገር ለኛ ካልሆነ እንደዚህ ነው። እንደዚህ ብርጭቆ ቁጭ አድርገን ነው እንሄዳለን። ግን ቁጭ ከመደረጋችን በፊት ወይ ከማድረጋችን በፊት እባካችሁ በፈጣሪ ሆነባችሁና ለቃላታችን ለሰው ልጅ እንጠንቀቅ። ለራሳችን እንደምንጠንቀቀው እንጠንቀቅ። እንኳን ለሰው ልጅ እኮ ማለት ነው አበባ እንኳን ከጓሯችን ስንቆርጥ እንዳይጦልግብን ወይ ነገር መልሶ እንዲለመልም ስንቆርጠው ቀስ ብለን ነው የምንቆርጠው። ልጆች እንኳን ሲቆርጡት አትመንጥቁት፣ ቀስ ብላችሁ ቅጠፉት ነው የሚባለውና ለአበባ ይሄን ያህል ቦታ የተሰጠ እንዴት ለሰው ልጅ ቦታ ሳይሰጥ ይቀራል? ለእቃ ይሄን ያህል ቦታ እየሰጠን እንዴት ለሰው ልጅ ቦታ መሰጠት ይቀራል? እና እባካችሁ በፈጣሪ ሆነባችሁ። እኔ በእውነት ነው የምላችሁ አሁን ላይ ብዙ ሰዎች እየተጎዳዱን የውስጣችን መዳን የሚያቅተው ንግግሮች ነው። አንዱ ለአንዱ ያለማሰብ ሁሉም ነገር የራሱ ስሜት የራሱን ነገር ብቻ ስለምናስብ ነው። የራሳችንን ነገር እኔ ብቻ ነኝ ትክክለኛ ብለን ነገሮችን ሳንረዳ ቃላቶችን በምንሰነዝርበት ሰዓት ላይ መድኃኒት ያሌሉ መርዝ ይሆናሉ። አንድ ሰው መርዝ እንኳን ሲጠጣ ፈጣሪ ቀኑ ብሎ ካልወሰደ ያ መድኃኒት ታጥቦ ከውስጡ ሊወጣ ይችላል። የአንዳንድ ሰዎች ቃላት ግን ከዛ መርዝ የበለጠ የራሱን የሆነ ቦታ ትቶ ነው የሚሄደው እና ልክ እንደዚህ ብርጭቆ ነገሮችን እንኳን ማውጣት አቅቶን ብንተው ራሱ ውስጥ የገባ መርዝ ግን ማድማቱ አይቀርም እና ውስጥ የገባ ነገር ደግሞ እጅ የቆለጠው ቢላ ስላልሆነ ልብ አንድ ጊዜ ከተሰበረ አንድ ጊዜ ከተጎዳ መዳኛ የለውም። እውነቴን ነው የምላችሁ። አንዱ ሲሄድ አንዱ ይመጣል፣ አንዱ ሲሄድ በአንዱ ይተካል። ነገር ያልፋል። ንግግር ልክ እንደ ንፋስ ነው። ልክ እንደ ሞላ ወንዝ ነው። የሞላ ወንዝ ይሄዳል። ንግግርም ተናግሮ ያልፋል። ንፋስም ጠዋት ይነፍሳል፣ ከሰዓት ይበርዳል። ፀሐይ ጠዋት ይወጣል፣ ለከሰዓት ኃይለኛ ይሆናል፣ ለማታ ግን በራዳ ይሆናል ይባላል። ግን ትክክል ነው ይሆናል። ግን ጠዋት ዛሬ የመሸቀን መልሶ ይነጋልና ንግግሮቻችንም መጥፎ የሆኑ ንግግሮቻችንም መልካሙን ነገር ተረስቶ መጥፎ ነገር ሆኖ እንደዚህ ብርጭቆ እና እንደዚህ ስኒ ውስጥ ለውስጥ ገብቶ ያላስፈላጊነታችንን ታውቁ ቁጭ እንዳንደረግ ወይ ከአይን ገለልታ እንዳንወጣ እባካችሁ ማንኛችንም ብንሆን በዚህ ዓለም ላይ በዚህ ምድር ላይ እንግዳ ነን። በዚህ እንግድነት እስካለን ድረስ ተከባብረን ተዛዝነን ጥሩ ቃል ተቀያይረን አንዱ እንኳን ቢያጠፋ ስለ ምግባራችንን አስተካክለን ማስተካከል ካለብን ማስተካከል የማንችል ነገር ከሆነ ጥሩ ቃላትን ጥሩ ነገሮችን አድርገን በዛ ሰው ውስጥም በእግዚአብሔር ውስጥም በራሳችን ሕሊና ውስጥም መልካም ነገርን መልካም ዘርን ዘርተን እንለፍ ባይ ነኝ። እኔ እንደናንተ ደግሞ አላውቅም፣ ግን እኔ የመሰለኝን ይህን እንትን እዚህ ውስጥ በአጋጣሚ ሲገባብኝ ብዙ ነገሮችን እንዳስታውስ አደረገኝ፣ ብዙ ነገሮችን እንዳስብ አደረገኝ ማለት ነው። እና በድጋሚ ልላችሁም ብፈልገው በቃላችን መከበርም መቀለልም መተውም መቀመጥም የምንችለው እኛና እኛ ብቻ ነን። የገባችሁ? ይሄ ነገር
ታስቡበት አይደለም እዚህ ብርጭቆ ውስጥ የገባው። እዚህ ሲኒ እዚህ ብርጭቆ ውስጥ ስትገባ ማንም ሰው አስቦ አይደለም ያስገባትና በድንገት ነው የገባችሁ። በድንገት ወይ በንዴት የምንሰነዝራቸው ቃላቶች ልክ እንደዚች ሲኒ ይኸውላችሁ መውጣት እንደማትችለዋ ሲኒ አልጋ እንዳትቀር ትልቅ ጥንቃቄ አድርጉ እላችኋለሁ እባካችሁ። እና ፈጣሪ አምላክ አንድነትን፣ ፍቅርን፣ ሰላምን ይስጠን። ከምንም በላይ ፍቅርና ሰላም ይበልጣል። አገራችንን ሰላም ፍቅር ያደርግልን፣ መስማማቱን ይስጠን። እሱ በቸርነቱ የሚያቀተው የለም። የቆሰለው ልባችንንም እሱ በምረቱ እንግዲህ መጥፎ ነገርን እንደዚህ ብርጭቆ አልጋ እንዳትቀር በመልካም ነገር ውስጣችን ያስቀምጠው። ተፈላጊነታችንን እግዚአብሔር በክነ ጥበቡ ያብዛልን፣ ያበርክትልን። እንዲች እንደ ብርጭቆ ድንገት አልገን ያለመፈለግ ከማለመፈለግ ይሰውረን እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ውድ ሀገሬ ልጆች ባላችሁበት ሰላማችሁ በክርስቶስ ብዝት ይበልልኝ።